አይታችኋል። እንደዚህ ፍልት ስለላችሁ በቃ ክሬም ከረሜል በጣም የሚከብድ ነገር አይደለም። በጣም ሲምፕል በጣም ቀላል ነገር ነው። በነገራችን ላይ እንደዚህ ከፈላ በቂ ነው። ሁለት አንዴ ከፈላ በቃ ሰዓታችሁ ቀነስ ታረጉትና ቀስ ብሎ ይፍላ። ትንሽ ጊዜ ድጋሚ ማውራት ትችላላችሁ ማለት ነው። ለማፍጠን እያልኩ እዛው ቆሜ ነው እንትን የምለው አርቀውም ያው እንደ ይሄ አይቆረቀም። በነገራችን ላይ መጀመሪያ ወተቱን መታችሁ አፍልታችሁ ስለሆነ የምትጠቀሙት ማንኛውም ጊዜ እሳት ላይ ከመጣ ሰላም ውድ ቤተሰቦቼ፣ ዛሬ የክሬም ከረሜላ አሰራር ላሳያችሁ ነው። እነዚህን 4 ባኬታት ተጠቅሜ እነዚህ ደግሞ ይለያያል ክሬማቸው። እንደምታዩት ደግሞ እዚህ ጋር ማለት ነው 4 የሾርባ ማንኪያ ኒዶ ወተት ፓውደር ማለት ነው ተጠቅሜ ያለው። ከዛ በኋላ ክሬም ከረሜል ራሱን ፓውደሩን ጨምሬዋለሁኝ። ከፈላ በኋላ ነው ያሳየኋችሁ። እዚህ ጋር ፈልቷል ኦሬዲ። መጀመሪያ አፍልቼ የጨመርኩት ውሃውን 4 ብርጭቆ የውሃ 4 ብርጭቆ ተጠቅሜ ከዛ 4 የሾርባ ማንኪያ ደግሞ ኒዶ ወተት ፓውደር። ከዛ ሲቀጥል ደግሞ ከፈላልኝ በኋላ መጀመሪያ ወተትና ውሃውን አፍልቼ እና ውዶቼ እንደምታዩት ይሄ ይለያያል አይደል? ግን ነፍስ ሸይ ያኔ ምንም ልዩነት የላቸውም። ሱካራቸው ራሱ ይለያያል ከለር እንጂ ጣዕም ምናምን አንድ ነው። ይሄ የዚህኛው ነው፣ ይሄ ደግሞ የዚህኛው ነው። ብቻ ግን ሱካርነቱ ነው የሚለያይታቸው። ሱካሩ ነው የሚለየው እንጂ አንድ ናቸው ማለት ነው። እኔ በጣም ወደው ይሄ ነው። ግዊ ጣዕም አለው። ያኔ ጣዕሙ በጣም ለየት ይላል እንጂ ነፍስ ሸይ ሁለቱ ለየት ያለ ያኔ ቦግ ያለ ጣዕም ያለው ይሄ ነው። ዞሮ ዞሮ አንድ ሆኖ ማለት ነው። እና ይሄን ከስር ሳህናችሁ ላይ አድርጋችሁ እንደዚህ በመቀስ ጫፉን ትንሽ መቁረጥ አለብን። ከዛ በኋላ እንደዚህ ትንሽ ማለት ነው። ትንሽ ሳህናችሁ ላይ እንዲካረጋችሁ በኋላ በቀለ ቅርጹ ብቻ ማለት ነው። ሱካሩ በጣም ኃይለኛ ነው። ይታያችኋል። ባይቤ ጨርሼ እዚህ ላይ ያደረኩኝ ማለት ነው። አንሶኝ ነው። እነዚህ እንግዲህ ባዶ ተውኳቸው። እነዚህ ሙሉ ናቸው። በቃ አሁን ይሄ ቀዝቀዝ ብሏል። ፍሪጅ ማስገባት እችላለሁ።